ሁሉ ጊዜ ልታጣሉ ትሞክራለሽ አስመሳይ ቤዛ ቆይ እንዴት እንደዚህ ታደርጋላችሁ እኔ እኮ እናንተን ላግዝን የመጣሁት ለዛውም ህይወቴን አደጋ ላይ ጥዬ ቤዛ እባክሽ አትልፊባት እሷኩኛን ለመርዳት ነው የመጣችው እኛን ልትረዳ መጣ እንደዚህ ማድረግ ተገቢ ነው ትያለሽ ደግሞ እህታችን ማለት ላንቺ እህትሽ ለኔ ደግሞ ታውቂያለሽ አይደል ዝም በል ዳኒ አንተ ፍቅርን አታውቃትም እኔ ግን በደንብ ነው ማውቃት ይሄኔ እኮ እኛ ላይ ሌላ ወጥመድ ዘርግታ ነው የሚሆነው ኧረ እቴቴ እባክሽ ቤዛ እኔ እኮ እናንተን ከፖሊሶች ለማስመለጥ ነው የመጣሁት እንዴት እኔን ትጠረጥሩኛላችሁ ይሄ ነው ውለታዬ አንቺ እያታለች እንደሆነ በደንብ አድርጌ ያውቃለሁ ቆይ ስልክሽ ለምንድነው የማይሰራው አሁን የጠፍተሽ ነው የመጣሽው ቤዛ ጸጉሬ ልቀቂኝ ለምታደርጊው ነገር ዋጋሽን ታገኛለሽ ያስፈራራሽ ነው አንቺ እሺ ቤዛ ልቀቂያት አሁን እኮ እርስ በርስ መጣላት የለብንም ባባ እንደሆንሽ ማንንም ያውቃል መቼም ይሄን አትክጂም ዝም በይ አልኩሽ እኮ ይኸውልሽ ብዙ የምታወሪ ከሆነ ምላስሽን ቆርጬ ለራስሽ ነው ማጎርስሽ እሺ ቤዛ ምን እያደረግሽ ነው ቂል ነገር ነሽ እንዴ ለምን በጥፊ ከምትበሽኝ አትገይኝም መቼም ከዚህ ከወጣው እንደሚያልቅልሽ ታውቂያለሽ እዚሁ ጨርሽ በጣም አመሰግናለሁ እንዴ ምን ማለት ከሁሉም የበለጠ ስጨነቅ የነበርሽ እኮ አንቺ ነሽ አንቺ ጋር ደግሞ ባልመጣ ፈጣሪስ ምን ይለኛል እሱ ሰናተን ነው ሄሉ ጋር ሆኜ በጣም ተጨንቄ ማስበው ስላንተ ብቻ ነበር እኔም እኮ ፈጥኛ አንቺ ጋር የመጣሁት ይሄን ስለማቅ ነው እና አሁን እናት የቤት ነው አይደል የምትሄደው አዎ እነሱ ጋር ሄጄ ደግሞ ሁሉንም ማየት አለብኝ እሺ ግን ብቻን መንገድ ላይ ስትሆን በጣም ተጠንቀቅ እሺ ሁሉም ነገር አስፈሪ የሆነ ስለመጣ በጣም እጨነቃለሁ የኔ ውድ ምንም አታስቢሽ ራሴን እጠብቃለሁ በዛ ላይ ደግሞ ፈጣሪ አለ እሱ ይጠብቀኛል እሱማ ልክ ነህ ሁሉንም ነገር ፈጣሪ ያስተካክለዋል እሺ ምንም ነገር አታስቢ በቃ በሀሳብ አትዋጪ አሁንማ እኮ አንተን ስላገኘሁ ጭንቀቴ ሁሉ ቀለለልኝ እሱማ እንደቀለልሽ አውቃለሁ አሁን ግን ማረፍ አለብሽ እሺ እኔ ምታለም ጋር ልሂድ እሺ ዴቪዬ እንደደረስክ ደውልልኝ እሺ ስልክህን እጠብቃለሁ አታስቢ ገና በሩን እንደረገጥኩ ነው እሺ የምደውልሽ ቻው በቃ ዴቭ ሰላም ግባ እሺ ጄኒ ቆይ ፈጣሪ ይጠብቅ ቅምጥል እኔ የምልህ ኪንጎ ሰሞኑን እኮ እኔና አንተ ብቻህን መቀመጥ አልቻልንም እያለች ቅምጥል ትከሻው ላይ ደገፍ ስትል ከዛ ትከሻውን ስላመመው ትንሽ ቀሰስ ይላል ከዛ ቅምጥል ደግሞ ምን ሆነክ ነው አሁንም አልተሻለክም እንዴ ብላ ስትለው አዎ አልተሻለኝም ብሎ ይላታል በቃ እኔ ላገኛቸው እንጂ አጠጣቸዋለሁ እያለች ቅምጥል ለዳይመንድ ለኪንጎ እየተናገረች ትገኛለች ኪንጎም አታስቢ እኔ ይሻለኛል ምንም ችግር የለውም እያላትም ይገኛል ማለት ነው ነገር ግን እነ ቤዛ በጣም ኪንጎን ቀጥቅጦት ነው የለቀቁት ማለት ነው እነሱን ካገኟቸው ግን በፍጹም ምን ያለቃቸው አንተ ግን ስልክህን አትዝጋ እያለች ቅምጥል ለኪንጎ እየተናገረች ትገኛለች እኔ ግን ካንተ ጋር ስሆን ብቻ ነው ደስተኛ መሆነው እያለችም ትገኛለች እሱ መለስ ብሎ አንቺን ሳገኝሽ እኮ ነው ህይወቴ ደስተኛ የሚሆነው ያላንቺ ምን ደስታ አለኝ እያለ ለቅምጥልም ኪንጎ እየተናገራትም ይገኛል ማለት ነው እንግዲህ አቤና እንግዲህ አቤና ሄለን አቤ ሲመጣ ለምንድን ነው የቆየከው ብላ አቤ ላይ ታኮርፋለች አቤ መለስ ብሎ ምን ሆነሽ ነው ቆንጆ አንቺ ስታኮርፊ እኮ ምድሩና ሰማዩ ነው ግብልብጥ የሚለው እያላትም አቤ ለሄለን ይናገራል ሄለንም መለስ ብላ አንተ ከኔ ስትርቅ እኮ አሁንስ ፍቅርክ እየቀነሰ ነው የሚመጣው ለምንድን ነው እንደዚህ የምትርቀው እያለችው ትገኛለች አቤ መለስ ብሎ እኔ እኮ ያላንቺ ህይወትና መኖር አልችልም ነገር ግን አንቺ አታኮርፊ እያላት መስታጠቢያ አንጥቶ እግሯን ሊያጥብም ይነሳል ማለት ነው ሄለንም መለስ ብላ እሺ አቤ በቃ እኔ እኮ ያው አንተን ሳጣ ነው እንጂ ካንተ ጋር ስሆን ብቻ ነው ደስታ የሚሰማኝ እያለችም ትገኛለች ማለት ነው እንግዲህ
እንግዲህ ቤዛና አቤ ፍቅርን እያሰቃዩት ይገኛሉ። ፍቅር በቃ ታውኝ ልቀቁኝ፣ እኔ ለእናንተ ብዬ ባደረኩት ነገር ላይ ለምንድነው የምታሰቃዩኝ ብላ ትላቸዋለች። ቤዛ መለስ ብላ አንቺ እኛ የምንልሽን ነገር በሙሉ መስማት አለብሽ፣ ሄደሽ ፖሊስ ጣቢያ መመስከር አለብሽ፣ ሂጂና መስክሪ እያለችም ትገኛለች። እንጂ ካላገሽ ማንም የሚያግዘን ሰው የለም አቤ መለስ ብሎ ይላል። በፍጹም እኔ ፖሊስ ጣቢያ አልሄድም፣ ፖሊሶቹ እኔንም እየፈለጉኝ ይገኛሉ፣ እኔስ ለምንድነው ሁሉንም ነገር እንትን የምለው እያለች ትገኛለች። ቤዛ መለስ ብላ ለእናትሽ እኔ እናገራለሁ፣ የሄሉ እጅ ላይ አንቺም እንዳለሽ አድርጌ ለእናትሽ እናገራለሁ፣ ከዛም በኋላ ልክሽን ታገኛለች ብላ ስትል ፍቅር መለስ ብላ እባክሽን ለማየ ምንም ነገር እንዳትናገሪ፣ አንቺ ለማየ ከተናገርሽ ማየ ቤትም አታደርሰኝም፣ አሁንም ከቤት ተባርሬያለሁ እያለች ፍቅር ለቤዛ ትናገራታለች። ፍቅርም መለስ ብላ በቃ እሺ እኔ ሄጄ ፖሊስ ጣቢያ ሁሉንም ነገር እናገራለሁ፣ አትጨነቁ እያለችም በጣም እየተጨናነቀችም ፍቅር ትገኛለች። ፍቅር ላንቺ ይገባሻል፣ ግን ፖሊሱ በዛው ቢያስቀረሽ ነገር ግን ደስ ይለን ነበረ፣ ሁላችሁም ብትያዙና የሄለን ጉዳይ ቢወጣና ሀገሪቷም ሰላም ብትሆን ደስ ይለን ነበር፣ ነገር ግን እያመለጣችሁ አስቸገራችሁን ማለት ነው። እንግዲህ ዴብ ወዴና አሹ ጋር ማሚ ጋር መጥቷል ማለት ነው። ወዴና ፍቅር ቤት መጥቷል። አሹም የት ጠፍተክ ነው? ምን ሆነክ ነው? የት ሀገር ሄደክ ነው? እንዲሁም እዚህ ጋር ምን ሆነክ ነው የጠፋከው ብሎ ሲለው ዴብም መለስ ብሎ ለሆነ ጉዳይ ሀገር ቤት ሄጄ ነው፣ ከሀገር ወጥቼ ነው እያለም ይገኛል። በሰላም ከሆነ ችግር የለውም ይለዋል። አሹም መለስ ብሎ አይ በሰላም ነው ችግር የለውም እያለውም ይገኛል። አሹማ እኔ የሆነ ነገር የተፈጠረ ነገር ያለ መስሎኝ በጣም ደንግጬ ነበረ፣ ነገር ግን እንኳን ደህና መጣህ እያለው ይገኛል። ማዘር እንዴት ናት ብሎ ሲል ሁሉም ደህና ናቸው፣ እኔ አሹ ቀብራራው እያለሁኝ ምን ይሆናሉ ብለክ ነው ዴብ እያለው አሹ በሩን ከፍቶ አስገብቶታል ማለት ነው። አሹም እንግዲህ በእስክስታ ወደ ታች ነው ወደ ላይ እየወረደ ይገኛል። እንግዲህ አሹ በጣም ሁሉንም ሰው እያስደሰተ ይገኛል ማለት ነው። ወይ ኩኩሻና ዳይመንድ እንግዲህ የሌለ ጉድ ላይ ገብቷል ማለት ነው። ኩኩሻ ዳይመንድ እስኪ እነ ማሚ ጋር እንሂድና ሁሉንም ነገር እናስተካክለው እያላትም ይገኛል። እኔ በጣም ርቦኛል፣ እነ ማሚ ጋር ሄጄ ምግብ ወይም ሰርተሽልኝ መብላት እፈልጋለሁ እያላት በሞድ እየጠየቃት ይገኛል። ኩኩሻም መለሱ ብላ ታዲያ ምን ችግር አለው እኔ አብላሃለሁ እያለችው ትገኛለች ማለት ነው። እሺ በቃ ነይ እንሂድ እያለም ዳይመንድ ለኩኩሻ ይናገራል ማለት ነው። እሺ ይላል። ኩኩሻ ግን አንቺ ከዚህም በፊት ባል አግብተሻል ወይስ ማግባት ትፈልጊያለሽ ብሎ ሲላል የምን ባል ማግባት ነው የምትጠይቀኝ? እኔ በፍጹም ማግባትም አልፈልግምም አላገባሁም እያለችው ትገኛለች ማለት ነው። እንግዲህ በጣም ደስ በሚል ሁኔታ እነሱም እያሳለፉ ይገኛሉ። እንግዲህ የእናንተን ደስታ እናያለን። በመጀመሪያ ግን የናዴብን እሺ ሁሉንም ነገር የምታበላሹት ተማሞች አይደላችሁም እንዴ? ለምን በዚህ ልክ ትጣላላችሁ ብላ ስትል ሩታ ዴብ አንተ ምንም የምታውቀው ነገር የለም፣ ነገር ግን የኔን ህይወት ነው ያበላሸችው፣ ለምን እንደዚህ ታደርጋለች? ሁሌ በእኔ ህይወት ውስጥ ትገባለች፣ አንድ ቀን እንኳን አልፋ የምትቀመጥበት ሰዓትም እንኳን የለም እያለች ሩታ ለዴብ ትናገራለች። ዴብም በቃ ነይ ውጪ እያላት ሊዱን ይዟት ይወጣል ማለት ነው። እንግዲህ ከዚህ ክፍል ውጭና እኔ ወደ አንቺ እመጣለሁ ይላታል ሊዱ ማለት ነው። ሊዱም እሺ በቃ እኔ እወጣለሁ፣ ሩታ እኔ ግን አንቺ ባልሽው መንገድ በፍጹም አልስማማም፣ ህይወትሽን ምስቅልቅሉ ነው የማወጣው እያለች የገዛ እህቷም እየዛተችባት ትገኛለች። ከዛ ሩታ ደግሞ መለስ ብላ ለዴብ ዴብዬ ምንም እንዳትጨነቅ በቃ ቀላል ነገር ነው እያለች በትህትና